ጋይሶች ከምን ጊዜም በላይ እናንተን ድጋፍ ፈልጋለሁ። ዩቲዩብን መለቃችሁን ቪዲዮዎች ላይክ በማድረግ እንዲሁም ደግሞ ቻናሌን ሰብስክራይብ በማድረግ ድጋፋችሁን፣ አስተያየታችሁን፣ ሀሳባችሁን፣ ኮመንታችሁን ሁሉ ፈልጋለሁኝ። የደወሉ ምልክቷን እንደዚህ በመጫን ቤተሰብ መሆን ላይዘር። እሺ ቤተሰቦች አሁን ቀጥታ ዊዝድሮ ወደ ማድረግ ነው የምንገባው። ዊዝድሮ ማድረግ ጥንቃቄ የሚፈልግ ነገር ስለሆነ ጥሞና ተከታተሉኝ። ዊዝድሮ ለማድረግ ቀጥታ ወደ ስልክ አፕሊኬሽኖች ወደ ስልኩ አፑ እንገባና የስልኩን አፕ እንነካልና አንድ ስልካችን ላይ ያለውን አፕ ልክ ስንገባ ወደዚህ ወደ ውስጡ ይዞን ይገባና እንደዚህ አይነት ምስል ያለው ያሳየናል። ከዛ ከታች ከተዘረዘሩት ከአምስቱ አይከኖች ውስጥ ሚ የምትለዋን በጥግ ያለችዋን እሷን አንዴ ክሊክ እናደርግና ወደ ውስጥ እንገባለን ማለት ነው። ቀጥታ ወደ ውስጥ ስንገባ የሚያሳየን ምስል ይሄ ነው። እዚህ ጋር ከተዘረዘሩት አማራጮች መካከል ዊዝድሮው የምትለዋን እሷን እንነካለን። ዊዝድሮው የምትለዋን እንነካና ወደ ውስጥ እንደገባን እንደዚህ የምናወጣውን የብር መጠን ከማምረጣችን በፊት አካውንታችን ማያያዝ አለብን። እሱ እንዴት ነው? ባይንድ የምትለዋን እሷን ነክተን ወደ ውስጥ እንገባና ከላይ ኔም የሚለው ላይ አካውንቱ ላይ ያለውን ስማችን ምንም ስፔሊንግ ሳንሳሳት ሙሉውን ብናደርግ ይመረጣል። ከዛ ታች ላይ ሲቪ ስልክ ቁጥራችንን እናደርጋለን። ከዛ አካውንት ቁጥራችን አድርገን ኦኬ ነው የምንለው። ልክ ኦኬ ስንለው ይያዛል። ቀጥታ ሄዶ ፕላትፎርሙ ጋር የኛ አካውንት ሄዶ ትክክለኛ አካውንታችን ሄዶ ይያዛል። ልክ ሲያዝ ላይ ያለው የብር መጠን አለ። ከ80 ብር እስከ 800 ሺህ ብር አለ። የምንፈልገው መጠን አንዴ ክሊክ አድርገን ዊዝድሮ ነው የምንለው። አሁን ዊዝድሮ አድርገን ጨርሰናል ማለት ነው። ከዚህ ፕላትፎርም ላይ ብሩ ተቀንሶ ወደ አካውንታችን ተልቋል ማለት ነው። ያ ማለት ቀጥታ ወደ አካውንታችን ይገባል ማለት አይደለም። ወዳው ሰክሰስፉል እንዳለ ይገባል ማለት ሳይሆን ህግ አላቸው። ራሱ ህግ አለ። ምንድነው ህጉ? ዊዝድሮ ካደረግንበት ከ24 ሰዓት እስከ 72 ሰዓት ውስጥ ብሩ ወደ አካውንታችን ገቢ ይሆናል ማለት ነው። ምናልባት በተባለው ጊዜ የማይገባ ከሆነና ብሩ የሚዘገይባችሁ ከሆነ ማናጀር አላችሁ አይደለ? ማናጀሮቻችሁን በውስጥ ኢንቦክስ ታወሯቸዋላችሁ። ከዛ ችግሩን እነሱ ይፈቱላችኋል ማለት ነው። ዛሬው ይሄን ይመስላል። ዊዝድሮ አደራረግ በትንሹም ቢሆን የተረዳችሁ ይመስለኛል። በቀጣይ ደግሞ የተለያዩ ቪዲዮዎችን እንደሰራላችኋለሁኝ። በዚህ አጋጣሚ ዩቲዩብን ሰብስክራይብ በማድረግ አበረታቱኝ። ገና አዲስ ስለሆነ ሼር፣ ላይክ በማድረግ አበረታቱኝ። ቴንክ ዩ